ሰላም ሰላም፣ እንዴት ሰነበታችሁ? እንደምን ዋላችሁ አደራችሁ? እንዴት ከረማችሁ? እግዚአብሔር አምላክ የተመሰገነ ይሁን። መጋቢ ያለልኝ አሰፋ ነኝ ከባህር ዳር የሕይወት ብርሃን ቤተክርስቲያን። የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት ከሁላችሁ ጋር ይሁን። በኢትዮጵያ በአፍሪካ እና በመላው ዓለም ላላችሁ ሁሉ ቅዱሳን እንዴት ናችሁ? እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ከእግዚአብሔር ቃል እግዚአብሔር ያስተማረኝን ጥቂት ቁጥሮችን ጥቂት ሀሳቦችን ለመናገር ፈልጌ ነው። እግዚአብሔር አምላክ ይህንን ቃል በውስጤ ብዙ ጊዜ ነው ደጋግሜ ያስተምሬበታለሁ። ብዙ ጊዜ ደግሞ ሰብኬያለሁ፣ ተምሬም አለሁ። ከሌሎች ወንድሞች እህቶች ተሰብኬያለሁ፣ ግን ከልቤ የማይወጣ ነው። የእግዚአብሔር መስዋዕት ምንድን ነው? እግዚአብሔር የሚደሰትበት አምልኮ ምንድን ነው? የኔ ወንድሞች እናቶች፣ እግዚአብሔር ምን አይነት የኔና የናንተን አምልኮ ይቀበላል? ምን አይነት መስዋዕት ይቀበላል? ምን አይነት አገልግሎት ይቀበላል? የሚሉትን 3-4 ነጥቦችን ከእግዚአብሔር ቃል ላሳያችሁ። ዳዊት ምን ይላል? መዝሙር 51 ላይ በቅንፍ ቁጥር 16 እና 17 መስዋዕትን ብትወድስ በሰጠሁ ነበር፣ የሚቃጠለው መስዋዕት ደስ አያሰኝም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላል። እግዚአብሔር አምላክ ይህን ቅዱስ ቃልህን አስተምረን ለእኔ፣ ለቤተ ክርስቲያናችን፣ ለሰሜን ኢትዮጵያ፣ ለኢትዮጵያችን፣ ለኤርትራ፣ ለአፍሪካና ለዓለም ሁሉ ለሚሰሙ ወንዶች፣ ሴቶች ልጆች ይህን ቃል አስተምረን። ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የሚቀበለው መስዋዕት ምንድን ነው? ነገሮች እግዚአብሔር በምን ይደሰታል? እግዚአብሔር ይደሰታል እንዴ? በሰው አምልኮ፣ በሰው አገልግሎት በጣም ይደሰታል። 1-4 ነጥቦችን ፈጠን ብዬ ልናገራቸው። እግዚአብሔር ብዙ ነገር 100,000 ነጥቦች ማውጣት ይቻላል። እግዚአብሔር የሚደሰትባቸው፣ እግዚአብሔር የሚያዝንባቸው፣ እግዚአብሔር የሚከፉባቸው ነገሮች እንዳሉ ሆኖ ኃጢአትና በኃጢአት ምክንያት የሚመጣ ነገር ግን እግዚአብሔር የሚደሰትባቸው ብዙዎች ናቸው። ጥቂቶችን ግን ላሳያችሁ። አንደኛ፣ እግዚአብሔር የሚደሰተው የተሰበረ ልብ፣ የተዋረደ መንፈስ ባለው ሰው እግዚአብሔር ይደሰታል። ክብር ለእግዚአብሔር ይሁን። መዝሙር 51 ላይ በቅንፍ 16 እና 17 መስዋዕትን ብትወድህ በሰጠሁ ነበር፣ የሚቃጠለው መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተዋረደውን እና የተሰበረው መንፈስ ልብ እግዚአብሔር አይንቅም ይላል። ኢሳይያስ 66 ቁጥር 2 ላይ ትዝ ይላችኋል። የእግዚአብሔር ቃል ምን አይነት ቤት ነው ለእኔ የምትሰሩልኝ? ይህን ሁሉ እጄ ሰርታለች፣ ሰማይ ዙፋኔ፣ ምድር የእግሬ መረገጫ ሁሉ የኔ ነው አለ። ነገር ግን ወደዚህ ትሁት ወደሆነ ሰው በቃሌው በኋላም የእግዚአብሔር ቃል የሚለው ላይ እናይበት፣ በቃሌ ወደሚንቀጠቀጥ ሰው፣ ትሁት ወደሆነ ሰው እመለከታለሁ ይላል። የኔ ወገኖች፣ ልባችን መንፈሳችን የተዋረደ ነው ለእግዚአብሔር? ትሁት ነው? ቅኖች ነን? በኋላ እመጣበታለሁ። በዚህ ሰው እግዚአብሔር ይደሰታል ይላል። መንፈሱ በተሰበረ ልቡ በተዋረደ ሰው፣ መንፈሱ የተሰበረውን ልቡ የተዋረደውን ሰው አይንቀውም እግዚአብሔር። ወደዚህ ወደ ትሁት በቃሌ ወደሚንቀጠቀጥ ኢሳይያስ 66 ይላል። ሁለተኛ፣ እግዚአብሔር በምን ይደሰታል? የኔ ወገኖች፣ እግዚአብሔር የሚደሰተው ቃሉን ሰምቶ በሚታዘዝ ሰው፣ ቃሉን ሰምቶ ቃሉን በሚወድ ሰው፣ የእግዚአብሔርን ሕግ ቃሉን በሚታዘዝ ሰው እግዚአብሔር ይደሰታል። አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ ብዙዎቻችን የምናውቀው እግዚአብሔር ቃል እንደዚህ ይላል። ሳሙኤልም ለሳኦል ነው እንደዚህ የሚለው፣ ሳኦል ከሳተ በኋላ በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር ቃሉን ሰምቶ በሚታዘዝ ሰው እንደሚደሰት እግዚአብሔር በመስዋዕት ደስ ይለዋልን? እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ የሚለው ይመስልሃል? ደስ ይለዋል አይለውም ነው። እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። እግዚአብሔር በጣም የሚደሰት በአውራ በግ ስብ በበሬ መስዋዕት አይደለም። ኢሳይያስ 66 ላይ ይናገራል። እግዚአብሔር የሚደሰተው ምንድን ነው? ቃሉን ሰምቶ በሚታዘዝ ሰው። ቃሌን ሰምቶ የሚታዘዝ ሰው ቤቱን በአለት ላይ እንደሰራ ልባምን ሰው ይመስላል። ጎርፍ፣ ወጀብ፣ ማዕበል ቢመጣ ቢገፋው አይወድቅም። ቃሌን ሰምቶ የማይታዘዝ ቤቱን ባሸዋ ላይ የሰራ ሰነፍ ሰው ይመስላል። ዋዘኛ ሰው ነው፣ ሰነፍ ነው። ጎርፍ፣ ወጀብ፣ ማዕበል ሲመጣ ይወድቃል፣ አወዳደቁ የከፋ ነው እንደሚል ማለት ነው። የእግዚአብሔርን ቃል ሰምተን እንታዘዛለን ወይ? የኔ ወገኖች፣ በተለይ አገልጋዮች፣ ቅዱሳን ወንድሞች፣ እናቶች እንፈራለን? እግዚአብሔርን ቃሉን እንታዘዛለን?
ቃሉ ይሞግተናል ነው? ከቃሉ ውጭ ለራሳችን ጥቅም፣ ለራሳችን ስም፣ ዝና ቃሉን ጥሰን እናደርግ ይሆን? ለትንሽ ጊዜ ነው፣ ሞገስ አይኖረንም ወገኖች። እግዚአብሔር በቃሉ አይደራደርም። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል ይላል። እግዚአብሔር በምን ይደሰታል? በጣም ይቅርታ። እግዚአብሔር የሚደሰተው የተሰበረ ልብ፣ የተዋረደ መንፈስ ባለው ሰው። ሁለተኛ ቃሉን ሰምቶ በሚታዘዝ ሰው። ሶስተኛ በቅኖች ጸሎት እግዚአብሔር ይደሰታል። አባባል አለ አደለ? ቂም ይዞ ጸሎት ሳልዞ ስርቆት አይሆንም። እና የእግዚአብሔር ቃል ምን ይላል መሰላችሁ? የኃጥአን መስዋዕት በእግዚአብሔር ዘንድ አጸያፊ ነው። በኃጢአተኛ ሰው ጸሎት፣ አምልኮ፣ መዝሙር፣ ስጦታ፣ አስራት፣ መባ፣ በኩራት፣ ልዩ ስጦታ ለእግዚአብሔር ቤት ብንሰጥ አይደሰትም። በኃጢአት ሰርቀን፣ ዘርፈን፣ ዋሽተን፣ አጭበርብረን ከሆነ ያጸይፈዋል እግዚአብሔርን። እግዚአብሔር በምን ይደሰታል ካላችሁ ይሄን ወገኖች፣ በቅኖች ጸሎት ግን የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው ይላል። የቅን ሰዎች ጸሎት፣ የቅን ሰዎች አምልኮ፣ አገልግሎት እግዚአብሔርን ያስደስተዋል። መዝሙር 101 በቅንፍ ቁጥር 6 ላይ ምን ይላል? ከእኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምዕመናን ሁሉ ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። እግዚአብሔር የተመሰገነ ይሁን። በቀና መንገድ የሚሄድ ሰው እርሱ ያገለግለኛል። ዓይኖቼ በምድር ሁሉ ዙሪያ ናቸው። ቅኖች ነው የሚያገለግሉኝ። በቅኖች ነው የምደሰት። በቅኖች ነው እግዚአብሔር አምላክ የሚቀበለው አገልግሎት፣ መስዋዕት፣ መዝሙር፣ ስብከት፣ ትምህርት። የቅኖችን አገልግሎት እግዚአብሔር እቀበላለኋል። እግዚአብሔር ይባረክ። እግዚአብሔር በምን ይደሰታል? በቅኖች ጸሎት፣ በቅኖች አምልኮ፣ በቅኖች አገልግሎት። ትዝ ይላችኋል ዳንኤል ምዕራፍ 6 ላይ በፊቱ ቅንነት ተገኝቶብኛልና ንጉሡ ያንተንም አልበደልኩም፣ በአምላኬ ፊትም ቅንነት ተገኝቶብኛል። መልአኩን ልኮ አንበሶችን አፍ ዘጋ፣ አልጎዱኝም። ቀና ሰዎች እግዚአብሔር ይደሰትባቸዋል። የመጨረሻው ነጥብ ለዛሬው ማለቴ ነው። ቅድም እንዳልኳችሁ ብዙ ነጥቦች ማውጣት ይቻላል። አራተኛው እግዚአብሔር በምን ይደሰታል? እግዚአብሔር የሚደሰተው እግዚአብሔር የሚቀበለው መስዋዕት ሚክያስ ምዕራፍ 6 ትንቢተ ሚክያስ ምዕራፍ 6 ከቁጥር 6 እስከ 8 ስታነቡ ምን ይዤ በእግዚአብሔር ፊት ልቅረብ? በምን ላስደስተው? በሚቃጠል መስዋዕት ነው? ለኃጢአቴ፣ ለሆዴ፣ ለበደሌም ልጄን ከሆዴ የወጣውን ወይም ደግሞ ልጄን ከጉልበቴ የወጣውን የበኩር ልጄን መስዋዕት ላቀርብለት? በእልፍ የዘይት ፈሳሽ ይደሰታል? በብዙ መስዋዕት በግ ይደሰታል? እግዚአብሔር አይደሰትም አለ። እግዚአብሔር በሚክያስ ተናገረ። ታዲያ ሰው እግዚአብሔር በምን ይደሰታል? እውነተኛ ፍርድ በሚያደርግ ሰው፣ አድሎ በማያደርግ ሰው፣ ለወገኔ ይጠቅማል በማይል ሰው፣ እውነተኛ ፍርድ በሚያደርግ ከዛስ ምሕረትን በሚያደርግ ሰው፣ ምሕረትን በሚያደርግ ሰው፣ ፍርድን በሚያደርግ ሰው፣ ይቅር በሚል ሰው እግዚአብሔር ይደሰታል፣ ወይም ደግሞ ይህን መስዋዕት ይቀበላል። ወንድሞች፣ እናቶች፣ አባቶች፣ ልጆች፣ ቅዱሳን በምድር ዙሪያ በዓለም ዙሪያ ያላችሁ እግዚአብሔር በምን ይደሰታል? በእኔና በእናንተ አምልኮ፣ ጸሎት፣ ቃል እንዴት በምንድን ነው የሚደሰት? ልባችን ትሁት ሲሆን፣ መንፈሳችን የተሰበረ ሲሆን፣ እግዚአብሔር የሚደሰተው በቃሉ የምንንቀጠቀጥ ቃሉን የምንታዘዝ ስንሆን፣ ቅኖች ስንሆን፣ በቅኖች ጸሎት ይደሰታል። ፍርድን ስናደርግ፣ ምሕረትን ስናደርግ፣ ከአምላካችን ከእግዚአብሔርም ጋር በትህትና ስንሄድ እግዚአብሔር ይደሰታል። ሚክያስ 6 ከ6 ከ8 እግዚአብሔር አብዝቶ ይባርካችሁ። በዚህ እግዚአብሔር ይባርከን። ወንድሞቼ እናቶቼ፣ በቅንነት በእውነት እግዚአብሔርን ደግሞ በመፍራት እንደገና ደግሞ በመታዘዝ እግዚአብሔርን በማክበር እግዚአብሔርን በመውደድ እግዚአብሔር ይደሰታል። እግዚአብሔር አብዝቶ ይባርካችሁ። ሻሎም። ኢየሱስ ክርስቶስ ያድናል። አሜን። ተባረኩ።